በቅርቡ ከፊት ትልቅ ሲሳይ ወይ ትልቅ ርዝቅ እንዳለ የሚያመለክቱ ህልሞች አሉ። አሁን ከምነግራችሁ ከነኚህ 4 ህልሞች አንዱን እንኳን ካያችሁ ከፊታችሁ በቅርብ ትልቅ ሲሳይ ልታገኙ እንደሆነ ያመለክታል። ያ ሲሳይ በገንዘብ ሊሆን ይችላል፣ ወይ ደግሞ ጥሩ ትዳር ማግኘት ሊሆን ይችላል፣ ወይ ደግሞ ጥሩ ልጆችን ማግኘት በልጆች መባረክ ሊሆን ይችላል። ነገር ግን የሆነ ከፊት ትልቅ ርዝቅ እንዳለ የሚያመለክቱ ህልሞች ናቸው። አንደኛ በህልም በለስን ሲበሉ መመልከት። በለስን ሲበሉ ወይ ሲገዙ መመልከት ከፊት በቅርብ ትልቅ ሲሳይ እንዳለ ያመለክታል፣ ለወንድም ለሴትም። ሌላኛው አሳን ሲበሉ ወይ ሲገዙ መመልከት፣ ይህኛውም ትልቅ ርዝቅ ከፊት እንዳለ የሚያመለክት ህልም ነው። ሌላኛው ደግሞ የሞተ ሰው የሆነ ስጦታ ሲሰጥህ ወይ ሲሰጥሽ መመልከት፣ ይህም የሞቱ ሰዎች የእውነት ሀገር ላይ ነው ያሉትና እነሱ የሚያደርጉትም ነገር እውነት ነውና የሆነ ስጦታ ከሰጡክ ከፊትህ ወይ ከፊትሽ ትልቅ ሲሳይ እንዳለ የሚያመለክት ነው። ሌላኛው የወይራ ዘይትን በህልም መቀባት ወይ ደግሞ ሲገዙ መመልከት፣ ይህም ከፊት ትልቅ የሆነ ሲሳይ እንዳለ የሚያመለክት ነው። የታመመ ሰው ከሆነ ደግሞ ሊድን እንደሆነ የሚያመለክት ነው። ምክንያቱም የወይራ ዘይት መድኃኒትነትም ያለው መሆኑ ይታወቃል። በህልም ሲደሰቱ ማየት ምንን ያመለክታል? ቀጣይ በሉኝ። ከተመቻችሁ በቀጣይ የምሰራላችሁ ይሆናል። ኮፒ ሊንክና ሼር እንዳይረሳ። አሰላሙ አለይኩም ወራህመቱላህ።